አንዴ ናችሁ ጋይስ ዛሬ ወደ ቃሊቲ አካባቢ ለሆነ ስራ ሄጄ ነበርና በጣም ነው የገረመኝ ብታዩት እዛ አካባቢ በጣም ብዙ ማኒፋክቸሮች አሉ በጣም ብዙ ነገር የሚያመርቱ ማለት ነው የተለያዩ ነገር ከትንሽ ነገር ለምሳሌ ሶፍት ከምንላት ከትንሿ ነገር ወደ ትልቁ የተለያዩ ማሽነሪዎችን እንዲሁም ፕላስቲኮችን ሴራሚኮችን የሚያመርቱ ካምፓኒዎች አሉና ገረሙኝ በጣም አይቻቸው አገራችን ውስጥ ለካ እንደዚህ ያመርታሉ የሚል ጭንቅላቴ ውስጥ እንትን ጫረብኝና ግን የሚያመርቱበት መንገድ በጣም ትልቅ ድካም አለው ማለት ሰራተኞቹን ሳያቸው አሁን ሴራሚክ የሚያመርቱ ሰዎች ሲያጸዱ በግራይንደር ነው ሴራሚኩን ሞልድ አድርገው ከሰሩና በኋላ መሰለኝ በግራይንደር ነው የሚያጸዱትና በጣም ይቦናል ምናምን በጣም ከባድ ነው እና ለኔ ራሱ በዛ ሳልፍ ከበደኝ እዛ አካባቢ አንድ ክላይንት አለኝ እኔ እንዲ ሞዴል 3D ሞዴል መስራለት የጂም ማሽን ምናምን ነው የሚያመርተው እና በጣም ነው የገረመኝ በጣም ብዙ ማኒፋክቸሮች አሉ ከትንሽ እስከ ትልቅ እንዳልኳችሁ ግን ምን ተሰማኝ እኔ እነዚህ ማኒፋክቸሮች የሆነ ሰፖርት ቢደረግላቸው ምናልባት ከማኑዋል አሁን ከትራዲሽናል ከሚያመርቱበት ያመራረት ሜተድ ወደ ዲጂታል ማኒፋክቸሪንግ ቢገቡ የተለያዩ ማሽነሪዎች ቢኖራቸው በጣም ሶፊስቲኬትድ ነው በጣም ከባድ የሆነ ማሽን ኖራቸው አይደለም ግን ቀለል ያለ ማሽን ሆኖ ዲጂታል ይሆኑ ለምሳሌ ሲኤንሲዎች ቢኖራቸው ለምሳሌ የተለያዩ ሞልዶችን የሚያወጡበት ማለት ነው አሁን ሞዱን ለማውጣት ራሱ በጣም ብዙ ፕሮሰስ ነው የሚሄዱት ሌዘር ትንሽ የሌዘሮች ቢኖሯቸው የተለያዩ ዲዛይኖችን ለማውጣት ለመቅረጥ ምናምን ቢኖሯቸው እና ያ ነገር ተሰማኝ ጭንቅላቴ ላይ እንደ አንድ እዛ ሙያ ላይ እንዳለ ሰው በጣም ያ ነገር ተሰማኝ ግን በጣም ገርሞኝ ነው የመጣሁት ብዙ ነገር ነው ያመርቱት አይ ሆፕ አገራችን ውስጥ እንደዚህ እንደሚያመርቱ ራሱ ነው ብዙ አለክም ማለት አብዛኛውን ጊዜ የማየው ሃይላንድ ፋብሪካዎች ምናምን ነውና እዛ በጣም ብዙ ነገር ነው የሚያመርቱት ገርሞኛል ብቻ ግን እስኪ ሀሳባችሁን ኮሜንት ላይ ስጡኝ ማለት ይሄ ነገር ወደዛ ቢቀየር ምን ያክል ስራው ላይ በጣም ኳሊቲ እንደሚኖረው እንደገና ፍጥነት እንደሚኖረው አስባችሁታል እስኪ ሀሳባችሁን ኮሜንት ላይ አሳውቁኝ